አሁንም እልሃለሁ የመጣኸው በቤተሰቤ ነው እኔም ቤተሰቦቼ ያለ ልጅ ይቀራሉ አንተም ልጅህ ያለ አባት ይቀራታል አለበለዚያ ይቅርታ ወጥተህ ትጠይቃታለህ ቪዲዮህንም ታጠፋታለህ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ አሳይሃለሁ እቺ ነው የምለው ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ ሌላ ምን እልሃለሁ አስመሳይ ነህ እግዚአብሔር ልቦናውን ይስጥህ ሳው ያርግህ እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ እንኳን አንተ አባቴ አልሆንክ ለልጅህ አዝናለሁ ነገ ልጅህ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ ባይ ዘ ወይ ቪዲዮ ትሰራበታለህ አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም ልጅ ላይ ትሰራበታለህ አንተ ነገ ቪዲዮ ስለዚህ እንደዚህ አይደረግም ፈጣሪን አታታልልም እሺ ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው ምንድነው እሱ ችግሩ እንደዚህ ያናደደክ ያ I have class አሁን ለራሴ ከማንም ጋር አታየኝም አዎ እሱ ምንድነው የሚያናድደው ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ ለምንድን ነው የደነቀ በጣም ምኑን የደነቀ ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ እንዴ ፈጣሪ የሰጠኝ ሰውነት ነው በሰውነቴ ልሳቀቅ አይገባኝም እግዚአብሔር አምላክ የሰጠኝ ሰውነት ነው ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ የሚሳቀቅ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ ምን ይላሉ እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው የኔ ፍቅር እሱ የሰጠኝ ሰውነት ነው እሺ ስለዚህ እሱ በሰጠኝ ሰውነት 5 ባሎችም ነበሯት ትዳር አይወጣላትም በዚህ በጣም ፌመስ ናት አንተ ብታገኛት እሸቶችን ሴት 8ኛ 7ኛ ወንድ እያሳደድሽ ነው የምትላት ነሸቱን በመሳሰሉ ሰዎች የምትታወቀው ወንድ በማሳደድ ነው ልቧ ውስጥ የነበረው ጥያቄ ምን እንደነበረ ታውቃላችሁ ባል አይደለም የምትጠብቀው ክርስቶስ የሚባል መሲህ ይመጣል እጠብቀዋለሁ እሱ ሁሉንም ነገር ይነግረኛል አንተ ሳምራዊቷን ሴት ብታገኛት 8ኛና 7ኛ ባል እያሳደደች ነው የሚመስልህ የልቧ ጥያቄ ምን እንደነበረ ታውቃለህ ኢየሱስን ትጠብቀዋለች ክርስቶስ ይመጣል ያሳርፈኛል በልቧ የምትጠብቀው ወንድ አይደለም የምትጠብቀው 7ኛና 8ኛ ባል አይደለም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ እሱ ሲመጣ ሁሉንም ነገር ይነግረኛል በጉጉት የምትጠብቀው ወንድ አይደለም ሀብታም ወንድ አይደለም ያቻ መስራል ካሴት በጉጉት የምትጠብቀው ክርስቶስ የሚባለውን መሲህ ነው የልባችንን ጥያቄ እግዚአብሔር ነው የሚያውቀው ህይወታችን ላይ በደረሰብን ነገር ዝም ብለህ ታርጋት ተስጥ አንብብ ተረዳ አንሰላስል ቃሉ ይቅር ይበልን አይ ዊሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ እስኪ አንተ እኔ ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ ሰው ሁሉ ተናደደ እንደዛ ብላለች አንተ የምታወራው ስለ አላሙዲን ቪዲዮ ነው ማንንም አልተናደደም ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው ሁሉም እስካሁን ድረስ የሚወራ ቀልድ ነው ባደው ማንንም አንተ በመታስበው ልክ ያስተው የትኛውም ኢትዮጵያ የትኛውም ህዝብ የለም
እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? እሺ በደንብ አውቃለሁ ማሪ። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? መች ስም ጠራ? እኔም እስካሁን ስም አልጠራሁም። እያወራሁኝ ነው። አንድ ስም አልጠራሁም እስካሁን።